በቀላሉ ትንሽ ግብአቶችን ብቻ ተጠቅመን እንደዚህ የሚያምር የሚጣፍጥ ቁርስ ላይ ሊሆን ይችላል ኦር መክሰስ ላይ ሊሆን ይችላል ልንመገበው የምንችለውን ትንሽ ግብአቶችን ብቻ ተጠቅመን የምንሰራውን ቱና በአትክልት ሳንድዊች ነው ማለት ነው። እንዴት የሚጣፍጥ እንደሆነ ልነግራችሁ አልችልም። ይኸው ስለማታምኑኝ ሁላችሁም እየሰራችሁ እንድትሞክሩት ከወዲሁ ያሳስባችኋለሁ ማለት ነው። እንዴት እንደምንሰራ ደግሞ አብረን እናያለን። ወደ ቪዲዮ እንግባ። ሰላም ሰላም፣ እንዴት ናችሁልኝ? የጽጌ ማዕድ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበልልኝ። ይህን የመሰለ ሳንዱች እንዴት እንደምንሰራ ቀላል ግብአቶችን ተጠቅመን እናያለን። ወደ አሰራሩን እንግባ። ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ እሺ። እንግዲህ ፈጠን ለማለት እሞክራለሁኝ። በመጀመሪያ ወደ መጥበሻችን ላይ የምንፈልገውን ያክል ዘይት ትንሽ እንጨምራለን። ትንሽ አብዝቼበታለሁ፣ ግን እናንተ እንዳታበዙ። ትንሽ ዘይት እንጨምራለን። ከዛን ሽንኩርታችንን ሽሪሜሪ የተከተፈ ቀይ ሽንኩርት እናደርግበትና እንጠብሰዋለን። በጣም ትንሽ ግብአቶችን ነው በነገራችን ላይ የምትጠቀሙት። ትንሽ ግብአቶችን ተጠቅመን ግን በጣም የሚጣፍጥ ሳንዱች ነው የምንሰራው ዛሬ። በነገራችን ላይ እኔ ብቻ ነኝ ፈጣጥሬ ስሰራ የሚጣፍጥልኝ ወይስ እንደው እናንተም ናችሁ? የምሬ ነው ብላችሁ ፈጣጥሬ የምሰራው ነገር በጣም ነው የሚጣፍጥልኝ። ተዘጋጅቼበት የሆነ ምናምን ወይ ደግሞ የተለመዱ ነገሮችን ከመስራት ይልቅ ፈጣጥሬ የምሰራው ነገር በጣም ነው የሚጣፍጥልኝና ያው ጉራ ምናምን ነገር አይደለም። የምር በጣም የሚጣፍጥ ነው ማለት ነው። እስከ መጨረሻው ድረስ ተከታተሉ። ሽንኩርታችንን እየጠባበስን ያው መሀል መሀል ላይ ላውራችሁ ብዬ ነው። ላይክ ማድረጋችሁን ግን እንዳትረሱ እሺ ቤተሰብ፣ ላይክ አድርጉ። ሽንኩርታችን ያው ብዙ ማብሰል አይጠበቅብንም ለሳንዱች ስለሆነ፣ ብቻ ግን ያው ትንሽ ጠበስ ጠበስ እናደርገዋለን። የተወሰነ ከጠበስ ነው በኋላ ከተወሰነ ደቂቃዎች በኋላ ነጭ ሽንኩርት እንጨምርበታለን፣ ኦር ጋርሊክ እንጨምርበታለን። ያው ነጭ ሽንኩርት ብዙ ጊዜ እንደምላችሁ ምግቦችን ያኔ ቆንጆ ጣዕም እንዲሰጣቸው ያደርጋል። ደግሞ ጥሩም ነው ለጤና፣ ስለዚህ የሚመከር ነው። ምግቦቻችሁ ውስጥ ነጭ ሽንኩርትን አካቱ፣ ምክሬ ነው። ለተወሰኑ ደቂቃዎች እንደዚህ ማሰል እያደረግን እንቆያለን ማለት ነው። ነጭ ሽንኩርታችንና ሽንኩርታችን በተወሰነ መልኩ ለተወሰነ ደቂቃ ከተጠበሰልን በኋላ አጥበን ያዘጋጀነውን የጥቅል ጎመን እንዲህ በቁመቱ የተቆረጠ ቢሆን ይመረጣል፣ በደቃቁ ማለት ነው። እሱን አጥበን ያዘጋጀነውን ካቤጅ እንጨምራለን። ከቆስጣው አስቀድመን ካቤጁን የምንጨምርበት ምክንያት ያው ከቆስጣው ይልቅ ጥቅል ጎመኑ ትንሽ እሳት የሚፈልግ ነገር ስለሆነ ቅድሚያ እንሰጠዋለን ማለት ነው ለጥቅል ጎመን። ከዛ ትንሽ እናዋህደዋለን። ትንሽ ክድን እናድርገውና በደንብ እንዲበስልልን እንከድነዋለን። ከድነን ትንሽ እንተዋዋለን። እየከፈትን ደግሞ የተወሰነ ገልበጥ እያደረግን እናማስለዋለን እንዳይዝብን። ሚይዝ አይነት ከሆነ እቃችሁ እንዳይዝባችሁ መሀል መሀል ላይ ማማሰል እንዳትረሱ።
በነገራችን ላይ ጥሬ ነገር የምትወዱ ከሆነ ወይም በጣም ማብሰል ማትፈልጉ ከሆነ ልክ እዚህ ደረጃ ላይ ሲደርስም ካቤጃችሁ እንትናችሁ መጨመር ሶሪ ካቤጅ አልኩኝ፣ ቆስጣችሁን መጨመር ትችላላችሁ። ግን የተወሰነ እንዲበስልም ከፈለጋችሁ ነው በሰላ አድርጉት። እየከፈትን እያማሰልን እየከደንን እየከፈትን እያማሰልን እየከደንን ለተወሰነ ደቂቃዎች እንጠብሰዋለን ማለት ነው። መጠጥ እንዲልልን ማለት ነው። ውሃ እንዲኖረው ስለማንፈልግ ይምጠጥልን። ከተወሰኑ ደቂቃዎች በኋላ በዚህ ደረጃ ሲሆንልን አጥበን ያዘጋጀነውን አሁንም ቆስጣችንን እንጨምራለን ማለት ነው። ቆስጣችንን እንደዚህ እንጨምራለን። ለማማሰል ስለማይመች ጎመን ነክ ነገር የሆኑ ነገሮች ኡፕ ነው የሚሉት ወደ ላይ ማለት ነው። ሲበስሉ ግን እታች ነው የሚወርዱት እና ትንሽ ከድኜው እንትን እንዲል አደርገዋለሁ ለማማሰል ስለማይመች ማለት ነው። ድሮ ምን ይባላል ጎመን ወንድ ልጅን ግዛ ተብሎ አይላክም ይሉ ነበር እናቶቻችን። እና ብዙ ጊዜ ይሄ የሚባልበት ምክንያት ይመስለኛል ጎመን ሲያዩት እንትን ይመስላል፣ ግን ሲበስል አንድ ጭልፋ ስለሚሆን ነው መሰለኝ። እንደምታዩት ነው። ቅድም ለማማሰል አስቸግሮ የነበር፣ አሁን ግን ወረደ ማለት ነው ባንዴ። እና ትክክል ናቸው እናቶቻችን ማለት ነው። አስባችሁታል? አንድ ኩንታል ገዝቶ ከዛን ሲሰራ ምን ያክል እንደሚወጣው ከዛ አንጻር ይመስለኛል እንደዛ የሚሉትና ወንድ ልጅን ጎመን ነገር ግዛት ብሎ ይባላልና እንደምታዩት ነው። ቅድም ለማማሰል የከበደኝ አሁን ጠፋ ባንዴ። እና ወደ አሰራራችን ልሂድ። ወደ ታሪክ ገባሁኝ እኮ የኔ ነገርና እናማስለዋለን፣ እንደዚህ እናዋህደዋለን። በነገራችን ላይ በጣም መብሰል አይጠበቅበትም ቆስጣው ማለት ነው። ቆስጣ ብዙ ባይበስል ይመረጣል። ግን በሰል ያለ ነገር የምትወዱ ከሆነ ደግሞ አብስሉት፣ ግን ብዙ አታብስሉት። እሺ ትንሽ ከደን እናደርገውና እኔም ትንሽ ከደን አድርጌ ትንሽ አቆየውና አሁን ማሰል አድርገዋለሁ በደንብ እንዲዋሃድልኝ። በደንብ ካዋሃድኩት በኋላ ጨው ጨምራለሁ። ትንሽ ጨውም አታብዙ ፕሊዝ። ጨው አታብዙ፣ ለጤናችሁ ጥሩ አይደለም። ትንሽ ጨው ጨምር አደርግበታለሁ። ከዛን የድንብላል ቅመም ድንብላል ወይ ክዝበራ በአረብኛ። ከዛን ቆንዶ በርበሬ፣ ጥቁሩንም ነጩን መጠቀም ትችላላችሁ። እኔ ነጩን ቆንዶ በርበሬ የተጠቀምኩት። ትንሽ ነስነስ እናደርግበትና እናዋህደዋለን። በሚገባ ዋህደን ከጨረስን በኋላ ቱናችን እናመጣና የቱናውን ውሃውን ወይንም ዘይቱን ግን አፍስሱት። መጀመሪያ አፍስሳችሁ ቱናውን ብቻ ተጨምሩታላችሁ። ቱናችንን እንጨምርና አንድ ላይ እናዋህደዋለን። አሁንም ቱናው የበሰለ ስለሆነ መብሰል አይጠበቅበትም፣ ግን ከሌሎች ግብአቶቹ ጋር አንድ ላይ እንዲዋህድልን የተወሰኑ ደቂቃዎች እሳቱን ቀንሰን ብቻ ማለት ነው። በጣም እንዲበስል ስለማያስፈልግ እሳቱን ቀነስ አድርገን እናማስልና ትንሽ ደቂቃ እናቆየዋለን። እንደምታዩት የሚያምር ሆኖ ዝግጁ ሆኖልናል። ከዛን የምትፈልጉት እኔ ክብዛለኝ። ለምሳሌ እዚህ ጋር ለስለስ ያለ ቂጣ ሊሆን ይችላል፣ ኦር ደግሞ ኢትዮጵያ ያላችሁ በእንጀራ ሊሆን ይችላል፣ ልትመገቡ ትችላላችሁ። እኔ ግን በክብዙ ነው የምጠቀልለው።
እናንተ በእንጀራ በቂጣም ልትመገቡ ትችላላችሁ። ብቻ ግን እንዴት እንደሚጣፍጥ እንደሆነ ልነግራችሁ አልችልም። እኔ እዚህ ጋር ያለኝን ነገር ነው የቀባሁትኝ። ካቻፕ በማይኒዝ ሊሆን ይችላል ኦር ሌላ ነገር መቀባት ትችላላችሁ፣ ችግር የለውም። እቤታችሁ ያለውን ነገር ቤት ያፈራውን ነገር ትቀቡታላችሁ። ከብዙን ወይንም ቂጣውን ካቻፕም ብቻውን ሊሆን ይችላል መቀባት ትችላላችሁ፣ ከስር ማለት ነው። ከዛም በኋላ ያዘጋጀነውን ቱና በአትክልታችንን በላዩ ላይ እናደርግበታለን። ለመጠቅለል ምቹ እንዲሆን አድርገን ያው መጠጥ እንዲህ ላይ ያደረግነው በምክንያት ነው፣ ውሃ እንዲኖረው ስለማያስፈልግ ውሃው መጠጥ ብሎ በረድ ብሎልናል። እንደምታዩት እንደዚህ እናደርገዋለን። ከዛን ለመጠቅለል ስለማይመቸኝ ጠቅልዬ እመለሳለሁ። ጠቅልዬ እየተመለስኩ ማለት ነው። ካሜራማን ያስፈልጋል እዚህ አጋጣሚ፣ በአንድ እጅ ከስልክ ይዞ ስራ ከባድ ነው። ከጠቀለል ነው በኋላ ከፈለጋችሁ ማሞቅ ትችላላችሁ፣ ካልፈለጋችሁ አለማሞቅ ትችላላችሁ። እኔ ግን ትንሽ ሞቅ እንዲልልኝ ቶስት አደርገዋለሁ ማለት ነው። ምክንያቱም ቆንጆ ይሆናል፣ የበለጠ አሪፍ ይሆናል ሲሞቅ ማለት ነው። እንደምታዩት እንደዚህ ያማረ ሆኖ ይወጣልናል። ካሞቅ ነው በኋላ ለመቁረጥ ምቹ ነው ማለት ነው። በደንብ ተያይዞልናል። ከዛን እንቆርጠዋለን። እዩት፣ ሹፉልኝ ሲቆረጥ እንዴት እንደሚያምር። ብሉኝ አይልም። በሉ እያነሳችሁ መብላት ትችላላችሁ። እሺ ግብዣዬ ነው ቤተሰብ። እንደዚህ የሚጣፍጥ እውነት ብትቀምሱት እንዴት እንደሚጣፍጥ ሁላችሁ ሞክሩት። በየቤታችሁ ተወዱታላችሁ። በጣም ነው የሚጣፍጠው። በጣም ትንሽ ግብአቶችን ተጠቅመን የሰራ ነው፣ ግን በጣም የሆነ ነገር ነው። የራሴ ፈጠራ ነው ደግሞ ኮፒራይት እንዳልይዛችሁ። በየቤታችሁ ሞክሩትና እንደምትወዱት ተስፋ አድርጋለሁ። ላይክ፣ ሰብስክራይብ ማድረግ እንዳትረሱ። ስለተከታተላችሁኝ ከልብ አመሰግናለሁ። ባይ ባይ።